ሰላም ሰላም ውድና የተከበራችሁ የወርቄቴው ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ስለመጣችሁ ስለምታበረታቱ በጣም አመሰግናለሁ። ክበሩልኝ እላለሁኝ። አሁንም ድጋፋችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁኝ። ዛሬም በቅኔ መጥቻለሁ ማለት ነው። ክፍል 9 ደርሰናል። ቅኔ እንቀጥላለን። ሰላምታችንን እናቀርባለን። ወደ ማቴሪያል ማሟላት መነጽሩና ኮፍያው መቅረት የለበትም ተብሏል። ስለዚህ ህዝቡ ተመችቶታል ማለት ነው። መነጽሩና ኮፍያው እየተረጋጋን ወገን እየተረጋጋን። ግንባሬ እኮ እየመጣ እኮ ነው። ፀጉሬ እያሳደግኩት ነው። አያችሁ፣ ሲያድግ ነግራቸዋለሁ። ከዚያ እንትኑን ማለት ነው እንዴት እንዳደገ ያደገበትን ምክንያት መጀመሪያ ይስተካከልና። ሰላም ጤና ይስጥልኝ። እኔ የቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንዴት ናችሁ? አሳሳቢ ነው። የቅመሞች ነገር በጣም ያሳስባል። ለምንድን ነው ቅመሞች ብቻ የምትዩም? በማለትም ሸበላዎችም ጓገጭ እያሉ እየጠፉ ነው ከቤት። እንዴ ቅመሞችና ሸበላዎች፣ ቅመሞችና እሺ ምን እንበለው? እሺ ምን እንበለው? አሁን እኮ አድሮ ያለው ይመስላል ፓርቲያችን እንትን የሚያደላ ይመስላችኋል? ያው ብዙ ጊዜ ቅመሞች ስለሆነ ነው ተሰዳጆች። እሺ ስደት ላይ ያላችሁ እዛ አገር ውስጥ ያሉትም አሁን ይቃወማሉ። ሀሳብ አምጡ እናንተ ራሳችሁ። ምን ብዬ ልቀላቅላችሁ? እሺ ከቅመሞች ፓርቲ ውስጥ ወንዶችን ለወንዶች ስም ይሆን አምጡ። ወንዶች ምን ይባሉ? መጥፋት የለባቸውም። ፓርቲያችን እንትን አይደለ፣ አያዳላም። በእኩል ነው ለሁሉም የሚው ማለት ነው። ቅመሞችና ሸበላዎች የፖለቲካ ፓርቲ እራሳችሁ አምጡ፣ አትጥፉ። እንደዚህ ብዙ ጥያቄዎች ስለመጡ ነው። ለምንድነው ቅመሞች አትበይ ተብሏል ማለት ነው። ስለዚህ ራሳችሁ አምጡ። እኔ የምታመጡልኝን ስም እቀበላለሁ ማለት ነው። አስገባለሁ። አጠጋግቼ ምንም እንደዚህ ብዬ አሸጋሽጌ አስገባችኋለሁ ማለት ነው። አታስቡ። እስከዛሬ ለተፈጠረው ነገር ይቅርታ እንጠይቃለን። ወይል እንደተለመደው 75% ለራሳችን ቅመም ነው፣ 25% ለአንዳንድ ነገር ለጥቃቅን ነገር በቂ ነው እላለሁኝ። ይቅርታ ወሬ ያበዛሁኝ። ወደ ቅኔያችን እንሄዳለን። አንደኛ ማሞን አገኙና የማነህ ቢሉት የሽንቅጡ አላቸው ቶሎ በፍጥነት። ልድገምላችሁ መሰለኝ። ማሞን አገኙና የማነህ ቢሉት የሽንቅጡ አላቸው ቶሎ በፍጥነት። ህብረ ቃሉ የሽንቅጡ ሰም የሽንቅጡ ልጅ ነኝ። ወርቅ የሽንቅጧት የሽዬ ይቅርበኝ፣ መቀጣት አለብሽ። ፓርቲው ላይ ራሱ ተፍተፍ እያልሽ አይደለም እና ትቀጫለሽ። ሁለተኛ አንተ የጓሮ ፍየል ብትስል ብታስነጥስ ዛሬ ባልነውና ቅጠልም አልበጥስ። ህብረ ቃሉ ባልነውና ሰም ስራ አይሰራም። ወርቅ ባሌ ቤት አለ። አሁን ማለት ባሏ ቤት ከመሆኑ ጋር ፍየል ምን አገናኘው? ይሄ በፍየል የተመሰለው ምናልባት ውሽማ ሊሆን ይችላል። እያስነጠሰ ምናምን ነገር በቃ አለ ማለት አለ የለም ብሎ አስነጥሶ ምናምን እየጠየቃት ነው የሚመስለኝ ሳስበው ማለት ስረዳው እንደዚያ ነው እንዴ። ከባሏ ቤት መሆኑ ከፍየሉ ጋር የሚገናኝ ነገር የለም። ስለዚህ ፍየሉ በሆነ ነገር ተመስሏል እዚህ ጋር ማለት ነው። ሶስተኛ ለምን ገለበጡት ወተቱን በጋን ችዬ ገፋዋለሁ የማለለውን። ህብረ ቃሉ ችዬ እገፋዋለሁ። ሰም አቅም የለኝም። ወርቅ ችግሩን መታገስ። ያው እንችለዋለን። ብዙ ነገር መቻል አለብን።
ይሄ ያልፋል እያለን ይሆን እንችላለን። አሁንም ያልፋል፣ የማያልፍ ነገር የለምና ቻል እያደረገ ነው። እንግፋው። ማይቻል ነገር የለም፣ ሁሉም ነገር ይቻላል ቅመሞች። አራተኛ የወፎች አለቃ እርግቦች ነበሩ። ድንቢጦች ተነስተው ወፍነን ወፍነን አሉ። ህብረ ቃሉ ወፍነን ወፍነን። ሰም በራሪ ወፍ፣ ወርቅ ኮራ ኮራ አሉ። ወፍነን ወፍነን እንደዚህ ማለት ኮራ እንደዚያ ነው፣ እንደዚያ። አራተኛ ልሂድ እዛ ማዶ ፀሐይ ከወጣበት ከነሜቴ መንደር ገና ጥላ አለበት። ህብረ ቃሉ ጥላ አለበት። ሰም ፀሐይ ያልወጣበት። ወርቁ ጸብ ስላለ ልሽሽ። አዎ አስፈላጊ አይደለም። ጸብ ያለበት ቦታ መገኘትም አስፈላጊ አይደለም። ሲጀመር ጸብ ለምን አስፈለገ? ለምንድን ነው የምንጣለው? ተስማምተን እንኖር። ይቺ እድሜ አጭር ናት፣ ይቺ ዓለም አጭር ናት። ስለዚህ ባለችን ጊዜ በሰላም በፍቅር እንኖር። ኧረ ሰላም ይሻላል። ተው ወገን። አምስተኛ እንካ ብላ አለችኝ ደረቁን እንጀራ፣ እሷ በነካካው በራሳው ልትበላ። ህብረ ቃሉ በራሳው ያኒ ወጥ በነካካው እንደማለት ነው። በራሳው ስንል ሰም በለሰለሰው። ለሱ ብትሰጠውስ ለስለስ ያለውን፣ እሷ ለራሷ በራስ በነካካው በለሰለሰው በልታ። ወርቁ ሮጣ ወይም በራ። በራ ሰው ልትበላ አይደል? ሰው አትበላም ግን ያው ትበራለች ነው። ኦኬ። ስድስተኛ ስኳር ባልወድ ለጤናዬ፣ ማር ባክህ ጌታዬ። ልድገመው ይሄንን። ስኳርን ባልወድ ለጤናዬ፣ ማር ባክህ ጌታዬ። ህብረ ቃሉ ማር። ሰም ሚጣፍጠው ማር። ወርቅ ይቅር በል። ማር ይቅር በል። ማር ስንል አሁን ማር አለ የሚጣፍጠው ማር። ከዚያ ማር ስንል አንተ ማረው በቃ ይቅር በለው ምናምን ይባላል። ማረው ፈጣሪ ይቅር በለን ይማረን። እንደዚያ ነው ትርጉሙ። ሰባተኛ የዚህ ጠላ ነገር ስድስተኛ ሶሪ። የዚህ ጠላ ነገር ጠፋኝ መላቅጡ፣ አሮጊቷ ናቸው የሚበጠብጡ። ከጠላ ጋር እንፋታም እንዲህ ወገን። ህብረ ቃሉ የሚበጠብጡ። ሰም ጠላ የሚጠምቁት። ወርቁ የሚረብሹት፣ አሮጊቷ ናቸው የሚረብሹት። ጠላው ላይ ፎከስ ቢያደርጉ አሁን አሮጊቷ አሪፍ ነበር። ከመረበሽ ጋር አሮጊት ባይነካካ ማለት ነው። አሮጊቶቹ ጠላ ሲጠምቁ ነው እንጂ ሲረብሹ ደስ አይልም። ማዘር ጠላ እየበጠበጡ። ሰባተኛ ቢሆንም ይሆናል ባይሆን ምን አባቱ አይኑ። ሶሪ በራሴ መንገድ ሄድኩ። ቢሆንም ይሆናል ባይሆንም አይሆንም፣ ቢማር ቄስ ነው እንጂ ሰው መላክ አይሆንም። ቢሆንም ይሆናል ባይሆንም አይሆንም፣ ቢማር ቄስ ነው እንጂ ሰው መላክ አይሆንም። ህብረ ቃሉ ሰው መላክ። ሰም ሰው ቅዱስ መላክ መሆን አይችልም። ወርቁ ሰውን ማዘዝ አያዋጣም። ያ ሰው መላክ ያኒ ሰውን ስትልክ ወይ መልእክቱን በስነ ስርዓት ያደርሰውም ወይ ይጨምርበታል ወይ ይቀንስበታልና ስለዚህ ሰው መላክ አያዋጣም። በራሳችን እንሄድ ነው። እሺ። ዘጠነኛ እቃ ከመንገድ ላይ ለምን አኖራችሁ? ወጣ ስትል ሰበረችላችሁ። እቃ ከመንገድ ላይ ለምን አኖራችሁ? ወጣ ስትል ሰበረችላችሁ። ህብረ ቃሉ ወጥ አወጣ። ሰም ከድስቱ ወጥ ልታወጣ ስትል የተሰበረው በጥንቃቄ እዚህ ጋር ቀልቧን ምን ወስዶት ነው። ወርቁ ከቤት ወጣ ስትል ፍቅር ያዛት። ከባድ ነው። መውጣት አትውጡ አይባልም፣ ተውጣ። ግን በእድሜዋ ከሆነ ደግሞ ሲጀመር ፍቅር ያዛት እና ፍቅር ሳይዛት ሊኖር ነበር እንዴ? ይሄ አሁን አስኬድም። ወጣ ካለን ቤት ታፍነና አይሆንም። ከማን ይዘናል ፍቅር ቤት ውስጥ?
እድሜያችን ሲደርስ ወጣ ወጣ ስንል ይይዘናል። ግን ቅመሞች እናንተ ዝም ብላችሁ ስራችሁን ሰርታችሁ ወደ ሀገር ነው መግባት ያለባችሁ። 10ኛ ሁልጊዜ ጎፈሬ ተከርክሞ ኑሮ መቀሱን አምጡልኝ ቁርጥ ነው ዘንድሮ። ህብረ ቃሉ ቁርጥ ነው። ሰም ጸጉር ቁርጥ ወርቅ መወሰን መጨከን ቁርጥ ዘንድሮ ቁርጥ ነው። መቁረጥ አለብን። አሁን ጨካኝ መሆን አለብን፣ የስራ ሰው መሆን አለብን ብለን ዝም ብለን በመረጥ ለምሳሌ መፈክራችን 75% ይላል። ቁርጥ መሆን አለበት፣ በቃ መወሰን አለብን፣ እውነት መሆን አለበት ብለን 75%ን ለራሳችን ማድረግ አለብን። የውሳኔ ሰው መሆን አለብን። ይሄ አሪፍ ነው። 11ኛ ዛሬ እንቀጥለው እስቲ ትንሽ። ምን ነው ጌታዬ በደልከኝ አጥፍቼም እንዲሁ ሳትመክረኝ በሰው ፊት ቀጣከኝ። ህብረ ቃሉ በሰው ፊት ሰም ሰው እያየ ወርቁ ለማኝ ያደረከኝ የሰው ፊት ገረፈኝ። ከሰው ፊት ፈጣሪ ጠብቀን፣ የሰው ፊት አያሳየን። ጤና ይስጠን። ሰርተን በሰላም ወደ ሀገራችን እንግባ። የሰራነውን ይባርክልን። 12ኛ ምን ያላት አሽከር ናት ቀልድ የለመደች ሳጠብቃት ዝም አለች ባላላት ሄደች። ህብረ ቃሉ ባላላት ሰም አያያዜን ልል ሳደርግላት ወርቅ የትዳር ጓደኛ ስላላት ሄደች። ያው ትዳር ጓደኛ ስላላት ሲጀምር አንተ ራሱ መያዝ አይጠበቅብህም አልነበረብህም። ካላት ለምን ነው የምትይዛት? አላልተህም ያስካት አጥብቀህ አስፈላጊ አይደለም። 13ኛ ምንም ድሃ ብሆን ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ። የጠላ ነገር ጎበዝ። ህብረ ቃል ለጠላ ሰም የሚጠጣው ጠላ ወርቅ ለጠላት። ለጠላት ምንም መጓጓት አያስፈልግም። ማለቴ ለጠላ ቆይ እንደገና ላንብቡ። ምንም ድሃ ብሆን ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ። ለጠላት ምን ያጓጓል? የሚያጓጓ ነገር የለም። ኦኬ 13ኛ ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ። ይሄንን ሲባል ነበር የምሰማው። አይገርም? ህብረ ቃሉ በሬሳ ላይ መጣው ያኒ በሬሳ ሳናይ መጣ ነው። ሰም የሚያርስ በሬ አላየውም። ወርቅ በአስከሬን ላይ ተረማምጄ መጣው። 14ኛ የሽቶ ፋብሪካ መኪናው የት ነው እንዲህ ሁነሽ አንቺ የተቀባሽው። ህብረ ቃሉ እንዲህ ሁነሽ ሰም በጣም ብዙ ሽቶ ተቀባሽ። ወርቅ እንዲሁ ነሽ ሁሌም ያው ነሽ አንቺ ተቀባሽም አልተቀባሽም ማፊ ለውጥ የለም። እንደዚህ ነሽ አትቀቢ። በቃ ዝም ብለሽ ባታባክኝ በቃ አንቺ ራስሽ ሽቶ ነሽ ነው ነገሩ መሰለኝ። 15ኛ ምን ያሉ ቄስ ናቸው ተስካር የለመዱ አስታርቁኝ ብላቸው ፍታት ብለው ሄዱ። ህብረ ቃሉ ፍታት ሰም ሚስትህን ፍታት። ወርቅ የፍታት ጸሎት ያኔ የፍታት ጸሎት አለብኝ ብለው ሄዱ ነው መሰለኝ እዚህ ጋር ማለት ነው። እንደዛ ነው እኔ ስረዳው እንደዛ ነው። እና ውዶቼ ለዛሬ እዚህ ጋር ይበቃናል። ስላዳመጣችሁኝ በጣም ነው የማመሰግነው። ክበሩልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ እላለሁኝ። መልካም ጊዜ